የቲቪ ድራማ በጣም ይታወቃል በርካታ ፊልሞችን በርካታ ቲያትሮችን ሰርቷል አሁን ግን የጀርባ ህመም አጋጥሞታል ዲስክ መንሸራተት ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ አሁን ደግሞ ወደዚህ እየመጣ ይገኛል ከአንድ ደቂቃ በኋላ ይደርሳል አሁን እንግዲህ ደርሷል ሰላም ጤና ይስጥልኝ ዌልካም ዳኒ እንዴ ግብር አይደል እንዴ ባከል በእናት ሲሪየስ የናባት እንዴ ነሽ ደህና ነህ አዲስ ተከታታይ ድራማውን በቅርቡ ለይታ ይውላል ወደዚህ ሞቅ አርጋችሁ ጋብዙት እስኪ ዳኒ ጢሞ ወደ መድረኩ መቼም ዳኒ ጢሞ ለምን ተባል ካልልህም አይባልም ፍለፊት ያያዩት ግድ አይደለ ፈልገው ነው እና ታዲያ ሳልፈልገው አንዳንዴ ለድራማ ለምናምን ስለምወደው አሁን አካል ሆነውንም ማከኔ ጋር አንድ ፎቶ አይቻለውና በጣም የተወደደለ ተከታታይ የቲቪ ድራማ ነው ልጄን ባለም አቀፍ ደረጃም ታጭቶ ነበር አይደል ታጭቶ በሆነ ነገሮች አሸንፈዋል የደባብ ሰዎች ልጄ መጥፋት ቀልድ ነው ልጄ የትም ማለት ፊልሞችን ሰርተሃል አሁን ደግሞ ስሰማ እንደውም ደግፍ ብለሃል ጀርባና ሙሃል አው ከረጅም ቢያንስ 20 ምናምን አመት ሰርጀሪ ተሰራ ሲሰራ ሰርጀሪውን ለቃሉ ይቅርታ አብኩቶት ነው መሰለኝ የሰራው ሰው አረተው ቤንድ አድርጓል ጀርባ መሃል ላይ ለረጅም ጊዜ እሱ ነበር አሞኝ የቆየው ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት አሁን ከአንድ አመት ከ10 ወር ሆነ ትንሽ ጫንዳልና ከግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ ስለዚህ አሁን ስራ ማትሰራበት ደረጃ ላይ ደርሰሃል ቲያትር አለኝ የምሰራው ግን በማስታገሻ ፔንኪለር ያወጥኩ ነው የምሰራው ምክንያቱም አሁን ብሔራዊ ቲያትር ራሱ ንጉስ አርማ ላይ አለ ንጉስ አርማ ላይ የለሁ ንጉስ አርማ ላይ ነበርኩ አስላመመኝ በቀን ቅዳሜ የኛ ቲያትር አለ 12 እንግዶች ኡሪያኛው ቲያትር ነው ያለው ንጉስ አርማ ነው ያለው ስለዚህ በህመም ምክንያት ተኩት አሁን አንድ ቲያትር ብቻ ነው ያለው ብሔራዊ ቲያትር የመዳን ተስፋ አለው ዲስክ መንሸራተቱ በህክምና ቢታገዝ ወይስ ምን ተባልክ አንድ ታይቼ ነበር ከእንደ የመጡ ሐኪሞችም አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር እንዴት አርገታ ምን አለ ያመንከው እንዲ ከሆነ ፍርሃት ይፈጥርብሃል ስለዚህ ብለዋል እኛ እንሰራዋለን ብለው ነበር ምክንያቱም ሰማ በጣም ተወዳጅ ተዋናይ ነው በነገራችን ላይ መስሎ ሳይሆን ሆኖ የሚተውን ነው ዳኒ ጢሞ ግን ደግሞ አሁን ባጋጠመው ምክንያት ቲያትሮችንም ፊልሞችን መስራት የማይችልበት ደረጃ ላይ ደርሷል ወዳጆች በጣም ብዙ ናቸው ወዳጆች መካከል ተወዳጁ ተዋናይ አማኑኤል ሀብታሙ አንዱ ነው በጣም ነው የምወደው የረጅም ጊዜ ወዳጅ ነው በጣም ነው የምወደው እጅግ በጣም ነው የማመሰግነው ምናልባት እንግዲህ ህመሙ ተሽሎ ወደምትወደው ሙያ እስክትመለስ ድረስ ለቃለ መጠይቅ ራሱ ይሄ መጀመሪያ ይመስለኛል የመጀመሪያ ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ አው የኛን ስራ እንደምታውቀው ነው የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ በራይድ ትሄዳለህ ከዛ ዝቅ ሲል ታክሲ ትይዛለህ ከዛ ባስ ወይም ሎንቺን ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደ አቻችለ ወደ ቤት ተገባለህ ተጨብጭበውልህ ተወርድና ወክ እንደሚያረክ ሰው አርጋ ማንንም አያቀበም እዚህ ውስጥ ያለውን ህመም ማን ያውቃል ይሄን ማን ያያል አንተ ወክ ያረክ ቢጠይቁም ትንሽ ወክ ላርግ ብዬ ነው ከስራ ያው ትሄዳለህ ስለዚህ ስሙ ክብሩ ዝናው ጭብጨባውና ህይወቱ አልተመጣጠንም ላይናታች ነው ስለዚህ አሁን አንዳንዴ በዚህ ስራ ውስጥ ያሉ ሰዎች ተጨማሪ ነገሮችን ያስባሉ ዳኒ እንደ ተጨማሪ ለመስራት ያሰበው ወይም ደግሞ የሞከረው ስራ ሳለ እውነት ለመናገር ምንም በዚህ ሙያ ውስጥ አለው እስካሁን በዚህ ውስጥ ነው ያለው አይሙሬ ወዲም አይልም የሆነ ነገር ቢሆን ወደ ነገር ቢፈጠር በዚህ ውስጥ የራስን ጠጠርጥሎ ማለፍ ላይ ነው
በነገር ላይ አሁን እዚህ ይሄን ቲያትር እኔ ስሰራ ብሔራዊ ቲያትር የሚከፍለኝና አሁን ካመመኝ ወዲህ ታክሲ ምናምን መሰለፍ አልችልም። ባስም ወንበሩ ቀጥ ያለ ነው፣ ለእግሬም አይሆንም፣ ይጠሰጥሰኛል። ስለዚህ ምንድነው ማድረገው? ራይድ ነው ይዤ የምሄደው። ደርሶ መልስ ስታወጣ በወር የምታወጣውና እዛ የሚከፈልህ እየከፈልኩ ነው የምትሰራው። ዋው እግዚአብሔር ይመስገን ይመስገን። አዎ አይገርማችሁም? በዚህ አይነት አስቸጋሪ ህይወት ውስጥም እያለፈ ዳኒ ጢሞ የሚለው ነገር ደስ ይላል። እግዚአብሔር ይመስገን። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ ዓላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ ዓላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረግኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን። 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ ደርሷል። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብዳ አይደለ እንዴ? ባካል በእናትህ ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብዳ ነህ ባካል? ድምፁም ግብዳ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ የስ ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ። ለኔ ናይ ነበር እዚሁ። እንዴት ነህ? ሃውዝ ኤቭሪቲንግ ጉድ? ናይስ ናይ ነበር። በዛ በኩል ይኛል። ጾም አላችሁ እንዴ ወይስ? በቃ ይህ ደግሞ የሚያሳየው ምንድነው? ሁላችንም ሰው እንደሚያስፈልገን ነው። ጠንካራ እንደሆነ ሁሌ የምናስመስላለን እንጂ ሰው ካለ ሰው መሆን አይችልም በምንም ታምር። ለዛም ነው ነው ቤተሰቤ ላይ ጥግት ምን ነው በቃ በተቻለኝ አቅም በቃ ድክመቴን አውቀዋለሁ እና እነሱ ድክመቴ ይሞሉልኛል። እንደ ሰው ደግሞ ድክመት ማመን ሁላችንም ጥንካሬ ነው ብዬ ነው የማስበው። ስለዚህ አለን ችግር የለውም አባት። ኦልራይት እስኪ ከየት ይጀምር? ከከተማው እንትን ማኪያም እስኪ ስንዳይ ዋይ አንዴ ቴንክ ዩ ሚጥሚጣ ነገር አዎ ትንሽ ሎይስ ዘላርክ እንደተመች እኔ ቢበዛም ጥሬ ለብለብ እኔ ጥሬ አልበላ ለብለብ ነች። እሺ ሁለት ለብለብ ሁለት ጥሬ ነው ያዘዝኩት። ጥሬ ያሳውቃል እኮ አይደል? አዎ